እሺ እንደውም አልከፍተውም፣ ጭራሽ አልከፍተው እንዳልቀደው ፊት ለፊትሽ አልከፍተውም። ለምን አንቺ ዘዋት ነግራቸው ውጤቱን እኮ እዛ መናገር እኮ ትችይ ነበር። ለምን ናገራለሁ? በጣም አስሬ ከፈት አለች እንዴ አኩላር ላይ ተነገረ እኮ ምንድነው ውጤቱ? ለምን በራስ አፍ ንገረኝ። ሳይፋል ስለዚህ እናንተ ፊት መጥቶ ውጤቱን በካሜራ ፊት እንዲታወቅ በስራት ፈርቶ መጣል አፍሽን እየከፈሽባት ነበረ ቻልኩሽ። አሁን ተከተለሽን መጣሽ። አሁን ሌላ ነገር ከምንወራራ ወይ ውጤቱን መናገር ነው ወይ ውጪ። አልናገርም። ይከታተላችሁ ግን ለምን ምናገረው ነሽ? ለምን ሁላችሁ ምን ለመናገር ብትሞክሩት? ለምንድን ነው እዩ አንዴ ስሚኝ። ቆይ አንተ ተወኝ። ቆይ አንተ ዝም በል። እኔ እዛ ጋር ቆሜ እየጠበቅኩት ተይኝ። የመጣኸው አንተ ነህ፣ እኔ አይደለሁም። እንዲነግሩሽ እኮ ነው። በቃ ምንድን ነው እነሱ የሚነግሩኝ? እኔ ይሄ እኮ የእነሱ ጉዳይ አይደለም፣ የአንተ ጉዳይ ነው። አንዴ ልቀቀኝ። ምን ሆነሃል? የምትፈራው ነገር አለ አይደለም? እስከ ዛሬ ሲከራከር ምናምን አልነበር እንዴ? አሁን ምንድን ነው ያስፈራው? አንቺ ዝም በይ፣ አፍሽን ዝጊ። ለምንድን ነው የሚደነግጠው? ውጤቱን ስትሰሙት እናንተ እሺ፣ ሁሉም ሰዎች ውጤቱን የሚያዩ እንደው ውጡ፣ በቃ ውጡ። እሺ እናንተ ውጡልኝ ሁላችሁ። አንቺ ውጪ፣ አንደኛ አንቺ ውጪ፣ አስወጣት። እኔ አልነካትም። እኔ ሌላ መዘዝ ታመጣብኛለች። አንዴ ፍፄ ከወጣችሁ ሁላችሁም አንዴ ውጡና በሱ ፊት እኔ አይ ደግሞ የምፈልገው ውጤቱን የእናንተን ሪአክሽን ማየት እፈልጋለሁ። ዛሬ እዚህ ላይ ፊልም አለ የምትከታተሉ የኔ እናት ፊልም አለ የሰው ህይወት ነው። እናንተ ናችሁ ህይወቴን ፊልም ያደረጋችሁት። እሺ እስከ ዛሬ አፋችሁን ስከፍቱብኝ ነበር አይደል? አሁን ግን ውጤቱን እፈልጋለሁ። ውጭና ፊልም ማየት ከፈለግሽ ሄደሽ ሰርች አድርገሽ ተከታታይ ፊልሞችን ማየት ትችያለሽ። አሁን ውጭ እኔ ጉዳይ ከሱ ጋር ነው መጨረስ የምፈልገው። ውጤቱን ኋላ ትጨርሻለሽ። ውጤቱን እኮ እሺ ነው ውጤቱን እሺ መረጋጋት ስለፈለኩ እሺ ላስወጣቸው መረጋጋት ስለፈለኩኝ ብቻ ነው። እሺ እሺ ተረጂኝ። ጥሩ ሙድ ላይ ስላልሆንኩኝ ነው። እሺ ጥሩ ሙድ ላይ ስላልሆንኩኝ ይሄ ውጤት ነው ግን ሰው አታስጨንቅ። ገባህ አይደል? እኔ እንድጨነቅ ያደርግሻል። ለምን ከሀብቴ ጋር ምን አለሽ? አሁንም እኮ አይቆምም። ታዲያ ለምን ይቆማል? እዩ ለምን እኔ ሻወራሻለሁ በስርዓት አሁን ተከፈተም አልተከፈተም አልከፍተውም። ሁሉም ሰው ባለበት ሰው መከፈት ያለበት ለምን ሁሉም ሰው ባለበት ሁሉም ሰው ላይ ስለሆነ ሲበረታ የነበረው ሐሰን በእናትህ ዞር ከፍታችሁ ተጨነቀች። እና ለምን እዚህ ረኔ ለምን እናመጣትም ተጨነቀች። ዶላር እንዲያልኩ በቃ አትነዝልኝ ዞር አይደል ያሟል እንዴ ሐሰን ካንዴ ብቻዬን በቃ እሷን እኔ ገብቼ እሺ ይዛት ትበት ተንጋርተህ ትመጣለህ። ተከተለችኝ እንጂ እንደው ጉዳይ እሺ ልጅ ማታዝ ተስለ አንቺ ለምንድን ነው ማትሽ? ለምንድን ነው እሺ ንገሪያቸው ሊታወቅ ነው። እሺ ይሄው ከፍቷል። ምን እሺ እኮ በቃ ከምትንጨረጨሪ ይሄው ንገሪያቸው። በቃ ምን አዲስ ነገር የሚነበብ አንዱ ቢለን በቃ ከዚህ ሁሉ እስከ ዛሬ እኔ ላይ ፈተኒ ውጤቱን ማወቅ ነው የምፈልገው። ከፍተ ነግሬሻለሁ። በቃ ሌላ ምንም ማተካራ የለም። እንደምታም አንብቢ። እኔ ሌላ ምንም አዲስ ነገር የለም። አጨቃጨቅ ምንድን ነው? በቃ እኔ አንቺ ይኸውልሽ እኔ ቀስ ብዬ አወራሻለሁ ብዬ ነው። በቃ ብቻዬን መሆን ስለፈለኩ እኔ ራሱ ጥሩ ሙድ ላይ ስላልሆንኩ ለምንድን ነው ጥሩ ሙድ ላይ ያልሆንኩበት ምክንያት ምንድን ነው? ምክንያቱ ምንድን ነው? ቆይ እሺ አንዴ ለምን አታነብኝ? ለምን የምትሸሸኝ? ሾሽ አይደለም ልክ አይደለም። የሚያሸሽ ነገር ምንድን ነው? እሺ አነበዋለሁ። ምን መሰለሽ ነው? ቆይ አይደለም አንዴ አፉን ሲከፍት የነበረው አፉን ዘግቶ ነው የሚቀጥለው። እዩ ተረጋጊ፣ በእናትሽ ረፊ እንዴ
አሁን ሰምኛለሽ እኔ ልረጋጋ ብዬ ነው እንጂ ብዙ ማውራሽ ነገር አለ። ስለዚህ ችግር እናወራለን እኮ ሌላ ጭቅጭቅ አትፍጠሪ። በቃ እኔ ሰላሜን ነው ፈልገው የሆነ ምንድነው ፍርድ ቤት ምናምን መለያ ቁጥር ምንድነው? ምን አገባኝ ስለ እኔ ስለ ፍርድ ቤት ምንድነው ይሄ? ክስ እኮ አይደለም ያቀረብኩት አይደል እንዴ ብሩኬ? ምንድነው ፍርድ ቤት ምናምን ምንድነው ይሄ ሀሰን ምንድነው ፍርድ ቤት የሆነ ፍርድ ቤት መለያ ቁጥር የህፃን እንትና ምናምን የህፃን ኢቫና መለያ ቁጥር ምን አድርጎሽ መለያ ቁጥሩ እስኪ የምርመራው ውጤት ለምን አታነግም? ከላይ በትያም የኔ እናት ፍርድ ቤት የሚለው ካልገባሽ ወደሽ ዴኒ ሲደረግ ማለት ነው። ግዴታ ፍርድ ቤት እንትን ወረቀት መኖር አለበት። ያስፈልጋል ማለት ይሄናል። ከየት ጀምሬ ነው የማነበው? ከየቱ ጋር ልጀምር? በዚህ መሰረት ህፃን ኢቫና መለያ ቁጥሮች ናቸው ያሉት። ምን ላድርገው? ያባቷን ስልክ ምን ነው ታራስ ብሩክ ሚላሽ ኢቫና ብሩክ ብለሽ ጀምረሽ እስከምጨርሺው። እሺ አቶ ብሩክ አለማየሁ ቆይ አንዴ ፍርድ ቤት መስሎኝ ነበረ። ይቅርታ አለማወቄ ነው። ድብድብናዬ ነው ሁሌ የሚያስፈራኝ በቃ ሁሉም ሞቶና እናንቺ ቁጭ ብለን እናውራ እናንብብ አንድ ላይ እረፍ። ቆይ ላምብላ ስሚኝ ማንበብ ፈልጋለሁ። ማሚ ለምን አትሰሚኝ? እኔ ምንም አልሆንኩም እኮ በቃ እኔ ከአንቺ እና እኔ እናውራ እኮ ነው ያልኩት። ይኸውልህ አንብቦ ከዛ በኋላ ማውራት ያለበት አንቺ አይመለከትሽም። በቃ እኔ በቃ ጨረሽ እኮ ጨረሽ አይደለ? ጨረስን እኮ ጨረስን። ዙሪያ ብዙ ሰዎች ስላሉ እኔ ላይ ጨፈክብኛል። እኔ ደግሞ ጨረስን እኮ እኔ እና አንቺ እኮ ጨረስን። በቃ ጨረስን። እኔ አንድ ፈጣሪ ነው ያለኝ። ለምን አታነቡልንም? እኛ እኮ በጉጉት በጣም ብዙ ሰው ስላለ በብዙ ሰው ስለተከበብኩ አይደለም። ምርመራው የተወሰደበት ቀን ይላል 26 10ኛው ወር 2018 ነው። እሺ በዚህ መሰረት የተጠየቀው ምርመራ አቶ ብሩክ አለማየሁ የልጅ ህፃን ኢቫና ወላጅ አባት አንቺ ለምንድን ነው ዝም የማትይኝ? ዝም በይ አንቺ እንስማበት። ወላጅ አባት የኔና ተቀር በደንብ ጨርሹ። ለምንድን ነው ዝም አረ ለምን ለምረብሻቸው ለምን አትያቸው? እሺ አንተ ቢያለች እሺ ላምበው ተረጋጉ። በቃ ምን ሆነሻል? አናቺ ነው ነው ምነው የጓደኛ ቅሌት መስማት በጣም ይባስላችሁ። ሰሙኛላችሁ። ነገሩን እያከበዳችሁ ቢኖ አሰን አመጣ የሁሉ ችግር ውስጥ የከተከኝ አንሶ ምንድነው ያከበደው? በቃ ነገር አታውራቸው ነበር። ለምን ለቃት መጣ? እኔ ብቻ የምን ፈልጌ ነው? እሺ ብቻ ለዚህ ተረጋጋ። ጠበቁ አለቀ ማለት ነው። ምን ሆነሽ? ውጤት ምን ለዚህ ጨፍሬ ነበርኩ። ያው ቀሌታችሁ ተከናንባችሁ ቁጭ በይ። እሺ አንብቤ አልገባችሁ አይደል? ቀሌታችሁ ተከናንባችሁ ቁጭ በይ። ስለምን በእናትህ አንዴ ስም በዚህ በኋላ ምን ታመጣለህ? ችግር ማስፈልግ ሆነ አስካክሰኝ ሆነ ነው ይወጣው በቃ ደስ አለሽ አይደለ? ለዚህ ነው ጓደኞችን የሰበሰብካቸው? ዋው ዋው የምርመራው ውጤት ይላል። ከላይ የተጠቀሰው ምርመራ ከአቶ ብሩክ አለማየሁ የተወሰደው ዲኤንኤ ወይንም ዘረመል ከህፃን ኢቫና ከተወሰደው ዲኤንኤ ጋር ወይም ዘረመል ተመሳክሮ አቶ ብሩክ አለማየሁ የህፃን ኢቫና ወላጅ አባት የመሆን እድላቸው 99.999%
ለዚህ ነው ጓደኞችን የተደረሰካቸው። በቃ አፍረባ በቃ ተረጋጊና ምንድነው እስከዛሬ ያልክ የነበረው? በራሱ እየተማመካ ነበር እንዴ? ምንድን ነው ያደረከው? እዛ ሄደህ እሷን ትነግረኛለሽ ምን እንዳደረግ ስንት ነገር ብሎ እነዚህ ሰዎች ችግር ነው የሚፈልጉት። ኧረ እኮ ስንት ነገር ሰው ችግር ውስጥ ሊከቱ ነው እንዴ? በቃ ተውኝ፣ እኔ ተው ሃይሚ ስንት ነገር ያልከስኪም በእናትህ አንተ ውጣ። ከማናችሁም ጋር ወሬ የለኝም። ወሬ ከብሩኬ ጋር ነበረ ጨረስኩኝ። እንግዲህ የህፃን ሊባና ወደ ከባድ መሆን ይላቸው ተረጋግተን በቃ ሌላ ነገሮችን እናስተካክላለን። አሁን አብረን ነው ሴት ልማድ ነው። አይኔና እኔ እኮ እንዴ ከዚያ ጋር ችግር ውስጥ የገባሁት እኔ አሁን ምንም አይነት መልስ የለኝም። ምን ከማንም ጋር የመጨቃጨቁ አቅም የለኝም። ምንም ነገር ተፈጠረ አሁን ነው የምትችለው እኮ ልረጋጋ ነው ያልኩት። ጸጥ ልበላት፣ አላምጣት፣ ትቀመጥ እዛ አናምጣት። ልክ አይደለም ፍፄ አይደል? እሺ አይሚስም በእናትህ መጣችልህ፣ ደግሞ መጣችልህ ከልጅ እናት ጋር እባክሽ ችግር አትሁኝ በእናትሽ። እሺ እኔ ምንም ምንድን ነው የፈለግሽው? እሺ ምን ወይኔ ምን ቀረሽ? አይመለከተኝም በቃ እኔ እሺ አይሚ ስሚ ሰሚ አይሚ ለምንድን ነው ታዲያ የምትሰጪኝ? እኔ ምንም የሚፈጠር ምን አብሬ ነኝ አላልሽኝ እኮ እኔ ዋሽቼሻለሁ። አይሚ መኝኝ አልዋሸሁሽም። እኔ ልረጋጋ ብቻ ነው ያልኩሽ። ለምንድን ነው ማትይኝ? አንቺ በቃ ለምን ውጪ እዚህ መተህ ተደበቅ። እንግዲህ ለምዶ ምን ለምን አትውጪ? እሺ ተዋት፣ ችግር የለውም። በቃ ጊዜው ያንቺ ነው። አሁንም እውነቱን ልናገር ምናምን በቃ ተባለ እኮ አይደል? እኔ አወራሻለሁ አልኩሽ። በቃ ተይ። ምኑን ነው የምን እውነት? አንቺ ልጅ ነኝ አይደል? የምን እውነት? ከዚህ በላይ ምን እውነት? ከማስረጃ በላይ ምን ፈለክ? ምንድን ነው ያሻችሁኝ? ግን እናንተ ለምንድን ነው የማትናገሩት? ስለምን እውነት ነው የምታወሩት? እኔ አሁን ዞር በል በቃ አይደለም። ምንድን ነው ያሻኝ? አንተ ሌላ ምንም አንተ ምንድን ነው ያሻኝ? እኔ ምንም አልዋሸሁም። ውጤቱ ተደጋጋ። ለምንድን ነው ብቻ የማትወይ? ምንድን ነው የምትወው? ውጤቱ ምን ሆነ? በቃ እሺ ምን ላድርግ? እባካችሁ ውጡሽ። እስከ ዛሬ ምን ላድርግ? እተማመናለሁ አልከኝ እኮ ስለምተማመን። እሺ በቃ አልቋል። በቃ ጨረሳችሁ አይደል? እኔ እናንተን አልፈልግም። ውጣልኝ ነው ወዳችሁ። እባክሽን እሺ አዛን ተነሱ። የራስሽ ጉዳይ በእናትሽ አታፈራሪ። ምን ታስፈራሪ ነው? ስሚ እኔና አንቺ ተረጋግተን ነው ተረጋግተን። እኔ ምንም አልዋሸሁሽም። ማድረግ ያለብንም በሙሉ እናደርግ። ስንት ነገር እቅድ ይዘን አይደል? ብዙ ነገር አንተደን አይደለ?